إلهي بزنته لنكا مران منجدون انداوك أسجلين ليازو جمل السلام عليكم ورحمة الله تعالى وبركاته. زاري يما يوقت النجر ألوكم مالت يسفرال يسكتتال كراس جار ينجاجرال انديت ألوكم إلالو انديتس أوردالو يسبلال بمهون الله يزن اللتسيكر أبزانيو تتأياكي تتأيكو ألاوكم كمالتي لك مسلو متايتن مرطوال فتوى ويم إسلاماوي بيين يعلبكي أوكت بي قرانقرو يسطال تلالك كتموش كولت حديث يزلل بما يوكو وطاتوش يتمسالو ارمجاتشوم فتاننا يقلبيانو دفرتاتشو أسدنجاجنو ሁሉም ነገር በእጃቸው ያለ ይመስል በራሳቸው መስፈርት ሐላልና ሐራሙን ይወስናሉ። ያከፍራሉ፣ ያሰልማሉ፣ ያስገባሉ፣ ያስወጣሉ፣ ይወርፋሉ፣ ይዘልፋሉ። ስለ ዲን በቂ ዕውቀት የሌላቸውን ሰዎች ያሳስታሉ። ያውም ከጀነት መንገድ አዎን ከጀነት መንገድ ብዙዎችን ያለ ቦታቸው ሲጋፉ እናያለን። በርካቶች ሳይጋበዙ በሐቅና በአፍረጥርጠው ስም ውዥንብር ሲነዙ እንመለከታለን። በመሆኑም ሳይወድ በግድ ዓሊም ለነርሱ ቦታ ለቋል። የቀራበትን ሼህ ጭምር ሳይቀር መልሶ የሚያከፍር አለ። አሊፍ ያስቆጠረውን ያሳወቀውንና አፍ ያስፈታውን አስተማሪውን መልሶ አንተ ኹራፋት ምን ታውቃለህ ሲለው እየተመለከትን ነው። አጂብ። ገደሉት፣ አላህ ይግደላቸውና ዲኑን ገደሉት፣ ጀማዓውን በተኑት፣ ህዝቡን አቃቃሩት። ስንት አለ መሰላችሁ ለዚህ ውድ ዲን ጥቂት ጊዜ እንኳን ሳይሰጥ ለመንፈሳዊው ዒልም ጥቂት ሳይደክም ነቅል ሳይኖረው ከዓሊም ቁጭ ብሎ ሳይማር በማንበብ ብቻ ፈህም ሳይኖረው ትክክለኛ ትርጉሙን ሳይገነዘብ በመስማት ብቻ ነገርን ከነገር የሚዘባርቅ ፍሬና ገለባን የሚደባልቅ ዕውቀትና ብስለት በጎደላቸው ፈጣን የአየር ባየር ላይ ፈትዋዎች ስንቶች ናቸው እንደከፈሩ የተነገራቸው? ስንቶች ባልና ሚስት ናቸው እንዲፋቱ ውሳኔ የተሰጠባቸው? ስንቶችስ ናቸው ካፊር ሙሽሪክ እንደሆኑ ብይን የተላለፈባቸው? በዚህም የተነሳ ተደናግጠው ከጀማዓው የጠፉ ብዙዎች ናቸው። በጥርጣሬ መሃል የሚዋልሉ በርካቶች ናቸው። ሰዎችን ከአላህ ስብሓንሁ ወተዓላ መንገድ በማሳት ሥራው ሰይጣን ጠቃሚ ያልሆኑ ሥራዎችን በጣም አስፈላጊ በማስመሰል ብቻ አያቆምም። በተጨማሪም ብዙ አይነት መደለያዎችን ያቀርባል። አላህ ስብሓንሁ ወተዓላ በዚህ ጥቅስ ስለ ሰይጣን ውሸታምነት ይነግረናል። يعدهم ويمنيهم وما يعدهم الشيطان إلا غرورا ተፈጻሚነት የሌለው ተስፋ ቃል ይሰጣቸዋል፣ ከንቱ ምኞቶችንም ያስመኛቸዋል። ሰይጣን ከንቱ ቃልን እንጂ አይገባላቸውም። ሱረቱ ኒሳ አንቀጽ 120። በሰይጣን ተጽዕኖ ስር ያሉ ሰዎች ለዘላለም እንደሚኖሩ አድርገው የረጅም ጊዜ እቅዶችን ይነድፋሉ።
የአላህን ስብሓንሁ ወተዓላ ውዴታ ከማግኘት ይልቅ ራሳቸውን እንደ ገንዘብ፣ ንብረት፣ ስልጣንና ደረጃ ላሉት ለዓለማዊ ፍላጎቶች አሳልፈው ይሰጣሉ። በሌላ ጥቅስ አላህ ስብሓንሁ ወተዓላ ይህንን ሌላኛው የሰይጣን ማሳሳቻ እንደሆነ አድርጎ ይወስደዋል። إن الذين ارتدوا على أدبارهم من بعد ما تبين لهم الهدى الشيطان سول لهم وأملى لهم እነዚያ ቅኑ ጎዳና ግልጽ ከሆነላቸው በኋላ ወደ ኋላ ያፈገፈጉት ሰይጣን እኩይ ምግባራትን መልካም አድርጎ አሳይቷቸዋል። በማይጨበጡ ተስፋዎችም ሸንግሏቸዋል። ሱረቱ ሙሐመድ አንቀጽ 25። ማንኛውም ሰው ለዘርፈ ብዙ እቅዶች እና ለብዙ ሺህ ጉዳዮች እንደየሁኔታውና እንደየጉዳዩ ስፋትና ጥበት ራሱን ችግር ውስጥ ይዘፍቃል። ምንም እንኳ የሰዎች እቅድ እንደ ሙያቸው፣ እንደ ዕድሜያቸውና የህብረተሰብ ደረጃቸው ቢለያይም በአብዛኛው ዓላማዊ ነው። ለምሳሌ ነጋዴ የወደፊት ትልቁ ምኞቱ ትልቅ ፋብሪካ እንዲኖረው ነው። የፋብሪካው ባለቤት ከሆነ በኋላ ደግሞ ዕቃዎቹ በመላው ዓለም እንዲሸጡለት ነው። አንድ ዘፋኝ ደግሞ በሀገር ውስጥ በሁሉም ሰው ለመታወቅ፣ ለመወደድና ለመከበር በተጨማሪም ችሎታውን ለማስመስከር ነው። በዚህ ስኬታማ ሲሆን ደግሞ በሥራው ዓለም አቀፍ ዕውቅናና ወዘተ ስኬት እንዲኖረው ይፈልጋል። እንደዚህ አይነት ምኞት ስላላቸው የተለያዩ ሰዎች ምሳሌ መስጠት እንችላለን። በዚህ ዓለም ኑሮ ውስጥ ፍላጎታቸውን ለማሟላት ሌት ተቀን ይሰራሉ። ብዙ መስዋዕትነቶችን ይከፍላሉ። ብዙ አደጋዎች ያጋጥማቸዋል። እንዲሁም ከብዙ አይነት መሰናክል ለማምለጥ ይታገላሉ። ሁሉም ሰው ይህንን ቅድሚያ ሰጥቶ ያስባል። የፈለጉትን ለማሳካት በሕይወታቸው ረጅም ዓላማ አንግበው ይነሳሉ። ግና ይህንን ለማሳካት የዕድሜ ዘመናቸው በቂ ነውን? ከተጠቀሱት እቅዶች በአንዱም ስኬታማ የመሆን ዋስትና የለም። በአንጻሩ ሞት ሁሉም ጋር እንደሚደርስ እርግጥ ነው። ምንም እንኳ ይህ ቢሆንም እነዚህ ሰዎች ከሞት በኋላ ለሚያጋጥማቸው አስጨናቂ ዓለም ምንም አይነት እቅድ ወይም ዝግጅት የላቸው። መላ ሕይወታቸውን ዓላማዊ ምኞታቸውን እውን በማድረግ ላይ ያውሉታል። በቁርአን ላይ እንደተገለጸው ሰይጣን ተስፋ ስለሰጣቸውና እነርሱም ሕይወታቸውን በእነዚህ ተስፋዎች በመታለል እንዲያልፍ ስለሚስማሙ አንድ ቀን ሞት እንደሚመጣና በዚህም የተነሳ እቅዶቻቸው በሙሉ ያለ ፍጻሜ እንደሚቀሩ እንኳን አያስቡ። አንድ ሰው የረጅም ጊዜ ዓላማዎችን ከማሳደድ ይልቅ ለአላህ ስብሓንሁ ወተዓላ ኃላፊነት እንዳለበትና በፍርዱ ቀንም እርሱ ፊት ይህንኑ እንደሚጠየቅ በማወቅ አላህ ስብሓንሁ ወተዓላ በቁርአን በገለጸልን መንገድ መኖር ይገባዋል። ይህ ካልሆነም ለዘላለማዊ ሕይወት መዘጋጀት ስላቃተውና የተሰጠውን ዕድል ስላልተጠቀመ ጀነት ከመግባት ይከለከላል። አላህ ስብሓንሁ ወተዓላ በፈቀደለት ጊዜ ራሱን በከንቱ ሥራዎች የሚያባክን ሰው በወዲያኛው ዓለም ለጸጸት ይዳረጋል። ይህንን አስመልክቶ የሚከተለው ማስጠንቀቂያ ቀርቦልናል። أولم نعمركم ما يتذكر فيه من تذكر وجاءكم መገሰት የሚሻ ሁሉ ሲገሰጥ
የሚችልበትን ያህል ዕድሜ አልሰጠናችሁምን? ሱረቱ ፋጢር አንቀጽ 37። በዚህ ምዕራፍ እንደተገለጸልን እያንዳንዱ ሰው ምክር የሚቀበልበትና የራሱን የህሊና ድምፅ የሚያዳምጥበት ጊዜ ተሰጥቶታል። ሰይጣን ምንም ያህል ወደ ተሳሳተ ጎዳና ሊመራው ቢሞክርም ሰው ጥሪውን ንቆ የአላህን ሱብሓነሁ ወተዓላ መንገድ የመከተል እድል አለው። ይህን የማድረጊያው ብቸኛው መንገድ በአላህ ሱብሓነሁ ወተዓላ ላይ የሚኖር ፍጹም ኢማንና ተወኩል ነው። ሰይጣን በእነዚህ ጸባያት ወደ ሰው የሚገፋፋው እያንዳንዱ ጥረትና የሚሰጠው እያንዳንዱ ተስፋ ከንቱ መሆኑን ቁርአን ይነግረናል። واستفزز من استطعت منهم بصوتك وأجلب عليهم بخيلك ورجلك وشاركهم في الأموال والأولاد وعدهم وما يعدهم الشيطان إلا غرورا إن عبادي ليس لك عليهم سلطان وكفى بربك وكيلا ከነርሱ ውስጥ የቻልከውን በድምፅህ አታል፣ በፈረሰኛና በእግረኛ ሰራዊትህም ዝመትባቸው፣ ገንዘባቸውንም ልጆቻቸውንም ተጋራቸው፣ ቃልም ግባላቸው። ሰይጣን የሚገባላቸው ቃል ኪዳን ማታለል እንጂ ሌላ አይደለም። በባሮቼ ላይ ግን ቅንጣት ስልጣን የለህም አለው። ረዳትነት በጌታህ በቃ። ሱረቱል ኢስራእ አንቀጽ 64 እስከ 65። ሰይጣን ዓላማዊ ምኞቶችንና ረጅም ዕቅዶችን በማሳደድ በእውነት ሊዘጋጁበት የሚያስፈልገውትን ስፍራ እንዳያስረሶ ይጠንቀቁ። ዓላማዊ ሐሳቦችንና ኃላፊነቶችን እንደራሶ አድርገው በመቀበል አንዳች ጠቃሚ ነገር እየሰሩ መሆኑን በማመን ራስዎን አያታሉ። የሚከተለውን የአላህ ሱብሓነሁ ወተዓላ መመሪያ በሕይወቶ ለአንድ አፍታ እንኳን እንዲጠፎ ባለማድረግ በሥራ ላይ ያውሉት። ያ አዩሃ አለዚነ አመኑ እተቁላህ ወልተንዙር ነፍሱ ማ ቀደመት ሊገድ ወተቁላህ إن الله خبير بما تعملون ولا تكونوا كالذين نسوا الله فأنساهم أنفسهم أولئك هم الفاسقون إن أنت يأمناتشو وي الله انفرو ياندان دوا نفس كملكام تكبر لنقوى ياسكدمتشون تاستوي አላህን ፍሩ። አላህ የምትሰሩትን ሁሉ አዋቂ ነው። እንደነዚያ አላህን በመርሳታቸው አላህ ራሳቸውን እንዲረሱ እንዳደረጋቸው ሰዎች አትሁኑ። እነዚያ እነርሱ አመፀኞች ናቸው። ሱረቱል ሐሽር አንቀጽ 17 እስከ 19። አላህ ስብሓንሁ ወተዓላ እኔም በተናገርኩት እናንተም በሰማችሁት የምንጠቀም ያድርገን። سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.